አሁን አንተ የማደጋፊክ ነህ? እኔ ገለልተኛ ነኝ። የማንም ደጋፊ አይደለም። የእውነት ደጋፊ ነኝ። የሀቅ ደጋፊ ነኝ። በዚህኛው ዙር ሙስሊሞች በቃ አሸንፈዋል፣ ይችላሉ። ሙስሊሞችን መደራደር የሚችል ጴንጤም ኦርቶዶክስም የለም ብዬ አምኛለሁ። ማ ነቢዩ መሐመድ ነቢይ መሆናቸውን እኔም ድሮ አምናለሁ፣ እናምናለን። እኛ መጽሐፋችንም ላይ አለ 6ኛው ነቢይ መሆናቸውን እናምናለን። አሁንም ብለው መሰለ በኢትዮጵያ ሙስሊሞችን ዲቤት አድርጎ ማሸነፍ የሚችል ኦርቶዶክስም ጴንጤም አለመኖሩ አዝኛለሁ፣ በጣም አዝኛለሁ። አንድ የ17 ዓመት የ18 ዓመት ህጻን ልጅ ነው እንዲህ የሚያምሳቸው። እነሱ አሁን ግን ምን አደረጉ? ሽርክ ሰሩልና ኦርቶዶክሶችና ጴንጤዎች አይዋደዱም እኮ። ጴንጤው ኦርቶዶክስን ዓለማዊ ስለ አድኖ አምላኪ ናችሁ በጣዖት የምታመልኩ እያለ ይሰድባለኝ። ኦርቶዶክስ ጴንጤውን አንተ መናፍቅ፣ ድመት፣ በሊታን፣ በጣ ቆርጣሚ ምናምን እያለ ይሰድበዋል። አይዋደድም እኮ ጴንጤና ኦርቶዶክስ አይዋደድም። እዩ ጩፋና መምህር ምህረታ ባላየም እንዴት እንደሚሰዳደቡት። እሱማ አይዋደዱም እናውቃለን። እውነት ለምን ፌቅ ይሆናሉ? ለምን ያስመስላሉ? በጣም ተናድጃለሁ። አንተ ስለላክልኝ ነው እንጂ ትልቅ ፕሮግራም ላይ ነው ያለሁት። ነቢ ደምሳሽ ፍትሐዊውንና ቪዲዮውን ልክልሃለሁ። ስራባቸው። ይህ ማበር የለም። ይኸውልህ አንድ መቼም ሊስማሙ አይችሉም። ጴንጤ፣ ኦርቶዶክስ፣ ሙስሊም፣ ፍቅር፣ ስዝም መቼም ልትስማሙ አትችሉም። መከባበር ግን ሌላ ጉዳይ። እኛ በማንም ላይ ጣልቃ እንገባም። እኛ ከሁሉም ጋር ሰላም መፍጠር ነው የምንፈልገው። ማንንም መንቀፍ አንፈልግም። ማንንም ሰላም ልትፈጥር አትችልም። ሰላም እኮ ማለት እኮ አንድ አይነት አመለካከት ሲኖር ነው። መከባበር ነው። መከባበር፣ ሪስፔክት። ድፍ አሁን እኔ ምን አልኩ መሰለኝ? ስለዚህ ይህ ሙዚቃ ሰራ። እኔ አሁን ለምን ነው እኔ ኦርቶዶክስ አይደለሁም፣ ጴንጤ አይደለሁም፣ ሙስሊም አይደለሁም፣ ካልቪኒስት ነኝ። እኔ ትረዳል፣ ፕሮቴስታንት ነኝ። ለማንም አላዳላም። ሀቅ በል አለበት። አንተ እንዴት ነው ስፖርት ያደረኩህ? አንተ ፍቅር ስዝም